እንግዲህ እኮ ለጾም ላይ ደርሰናል ክርስቲያኖች። ደብረ ዘይት የሚባለው ሳምንት ላይ ነው። ይህ የፍርድ ሳምንት ወይም ደግሞ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ዳግም ምጽአቱ የሚታወስበት ሳምንት ተብሎ የሚጠራው ሳምንት ላይ ነው የምንገኘው እና እንዳለፈው ጊዜ ሁሉ እግዚአብሔር ቢባርክልን ይህንን ቀን እግዚአብሔር ቢፈቅድልን እግዚአብሔር ቢረዳን እንግዲህ ዛሬም የዚህን ሳምንት ትምህርት ደግሞ እንቀጥላለን ማለት ነው። የቅዱሳን አምላክ እግዚአብሔር በነገር ሁሉ እንዲረዳንና እንዲባርከን ቅዱስ ፈቃዱ ይሁንልን። ወደ ትምህርታችን እንገባለን። የዛሬው ትምህርት የሚገኘው በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ላይ ጀምሮ ነው እስከ መጨረሻው ድረስ ያለውን ስንመለከት እንግዲህ ምዕራፍ 25ም በእርግጥ ዛሬ ባይነበብልንም እንኳን በቤተ መቅደስ አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ስለመምጣቱ የሚናገር ምዕራፍ ነው የምትመለከቱት። እንግዲህ እሱን ነው የምናየው። በቤተ ክርስቲያን የምትጠብቀው ቀን ይሄ ነው። በነገራችን ላይ ክርስቲያኖች በተስፋ የምትጠብቀው ቀን ነው። እንዴት ካላችሁኝ በዮሐንስ ወንጌል በዮሐንስ ራእይ ምዕራፍ 22 መጨረሻው ቁጥር ላይ ስትመለከቱ አሜን ጌታ ኢየሱስ ሆይ ቶሎና ብላ ትጠብቀዋለች። ምክንያቱም ጌታ ምን ብሏታል? የዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ለእያንዳንዱ እንደ ስራው መጠን ዋጋውን እከፍል ዘንድ ዋጋዬ ከኔ ጋር አለ፣ እነሆ በቶሎ እመጣለሁ ብሏል ጌታ። እነሆ በቶሎ እመጣለሁ ብሏል። ታስታውሳላችሁ ዮሐንስ እንዴት እንዳየው? በሰባቱ መቅረዞች መካከል ያየው፣ በወርቅ ዙፋን ላይ ወይም በብርሃን ዙፋን ላይ በነጭ ዙፋን ላይ ተቀምጦ ያየው፣ በሰባቱ ከዋክብት በእጁ ተይዘውለት ያየውን ያንን ክርስቶስ የምንናፍቀውን ክርስቶስን ያየበት ቀን ነው እና ይሄ ቀን በቤተ ክርስቲያናችን የተለያዩ ስያሜዎች ተሰጠውት ቤተ ክርስቲያን ስትናፍቀው ስትጠብቀው የምትኖር ቀን ነው። በሌላ አነጋገር እንግዲህ ምን አይነት ስያሜዎች እንዳሉት በጥቂቱ ላንሳ። አንደኛው ይሄ ቀን ምን ተብሎ ይጠራል ማለት ነው? የሰርግ ቀን ተብሎ ይጠራል። የሰርግ ቀን ማለት ምንድን ነው? በማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ እንደምንመለከተው አምላካችን መድኃኒታችን ኢየሱስ ክርስቶስ መንግስተ ሰማያትን በሰርግ ቤት መስሏታል አይደለ? የሰርግ ቀን ማለት ሙሽራው ክርስቶስ ከሙሽሪት ነፍሳችን ጋራ ወይም ከሙሽሪት ቤተክርስቲያን ጋራ ተዋህዶ በዝማሬ በዓለ ከብካባቸው የሚከብርበት ማለት ነው። ሙሽሪት ቤተክርስቲያን አሁን ክርስቶስን ስትናፍቅ ትኖራለች። አሜን ጌታ ኢየሱስ ሆይ ቶሎና ጌታዬ ትለዋለች። በመጽሐፍ ቅዱስ ሰምታችኋል አይደለ? ሳራ አብርሃምን ጌታዬ ትለው እንደነበረ ለምን እንደሆነ በደንብ ምስጢሩ ሲገባን እኮ እውነት ለመናገር እንዴት ደስ ይላል መሰላችሁ። ዛሬም በዓለም ያሉ ሙሽሮች ባሏን ሚስት ጌታዬ ትለው ዘንድ ታዛለች አይደል እንዴ? ጌታዬ ባልም ሚስቱ ምን ይበላት ይላል? ይውደዳት ይላል። አንዳንድ ሰዎች ይሄንን በማለት በመባሉ በሴቶች ላይ ጫናው ይበረታ የባርነት ስሜት እንዲሰማቸው ያደረገ የሚመስላቸው ሰዎች አሉ። ግን እንደዛ አይደለም። ቤተ ክርስቲያን ጌታዬ ነዋ ማለት ያለባት ክርስቶስ ነው። ፈጣሪዋ ነው፣ በአንድ በኩል ገዥዋ ነው። ሚስትም እኮ ከባሏ ተገኘች አይደል ምንለው? ከባሏ ተገኘች አስገኘዋ ነው። ለዚህ እኮ ነው ጌታ የምትለው። ክርስቶስም ከጎኑ ያስገኛት ወይም ደግሞ በእጁ የሰራት ያበጃጃት በደሙ የገዛት የደም ማጫ ከፍሎ ያጫት ሙሽራው ያደረጋት ናት አይደል ቤተክርስቲያን። ስለዚህ ነው ጌታ የምትለው። በዙፋን ላይ ከወጣ ንጉሥ ይልቅ በእውነት ሚስት ያገኘ መልካም ሴትን ያገኘ ወንድ የሚደሰተው ደስታ አይበልጥም እንዴ? የሚደሰተው በሀገር ላይ ከተሾመ ሰው ይልቅ በሴት ላይ የተሾመ ወንድ ከምንም በላይ ደስተኛ ነው። ከምንም በላይ ደስተኛ ነው። አጻይሃ ለኢትዮጵያ ለማለት አጼ እንላለን በቀደመው ዘመን። ምክንያቱም የሀገሪቱ እጮኛ ለማለት ነው እንደዛ የምንለውና ለሀገሪቱ ከታጨው ከንጉሱ ይልቅ ለክርስቶስ የታጨችው ቤተክርስቲያን በዚያ ቀን ተድላ ደስታዋ ልክትና መጠን የለውም። በእውነቱ ደስ ይላል። ሙሽራው መጣ ውጡ ተቀበሉ ሲባል የተኛው ሁሉ ነው የነቃው አይደል እንደምታስታውሱት። እና ሁሉም ይጠብቀው የነበረውን ይዞት የነበረውን ያስቀመጠውን የደበቀውን በማሰሮ ያለውን ዘይቱን እያቀጣጠለ መብራቱን እያበራ ወጣ አይደለም ይለው። የራሳቸውን መብራት እያበሩ ነው የወጡት ሁሉም ጻድቃን ሁሉ ከመቃብር ወጥተው የሚደሰቱበት። እውነት ለመናገር እነዚህ እያዘን የቀበርናቸው ዛሬ ወደ መቃብር የሸኘናቸው ቅዱሳን፣ እነዚህ ዛሬ መታሰቢያቸው የምናደርግላቸው ቅዱሳን፣ እነዚህ ዛሬ ጽላት የቀረጽንላቸው ቅዱሳን፣ እነዚያ ሁሉ ተሰብስበው ከመቃብር ወጥተው ነቅተው ክርስቶስን የሚቀበሉበት ያ ቀን ትልቁ የሰርግ ቀን ማለት ነው። የደስታ ቀን ስለሆነ እኮ ነው የሰርግ ቀን የምንለው እና የቤተ ክርስቲያን ተድላ ደስታዋ የሚፈጸምበት ቀን ነው ዛሬ። በዛቴ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን አለ ሊቁ በሃይማኖተ አበው። የቤተ ክርስቲያን ደስታ ፍጹም የሚሆንበት ቀን ነው
ቤተ ክርስቲያን በጥፊ የተመታች፣ በጅራፍ የተገረፈች፣ በሰይፍ የተመታች፣ በእስራት በወህኒ የተሰቃየች፣ ደሟን ያፈሰሰች፣ አጥንቷን የከሰከሰች፣ በሐዘን የኖረች ይቺ ቤተ ክርስቲያን ይችን ቀን ለማግኘት ነበር። ተመልከቱ። ይቺ ቀን ሁላችን የምንጠብቃት ቀን ናት። የሽልማት ቀን ናት። ወገኖች እየጠበቃችሁት ነው ክርስቶስን። ክርስቶስ ይመጣል፣ ዳግም እመጣለሁ ብሎ ነው አይሄደው እና በዚህ ቀን እንደሚመጣ ስለምናስብ ዛሬ ያለብንን መከራ ሁሉ እንደምንም ነገር የምንቆጥረው እኮ እንደሚመጣ እርግጠኞች ስለሆነ ነው። ሲመጣ የሚከፍለን ዋጋ በጣም ትልቅ እንደሆነ እናምናለን። ታስታውሳላችሁ ደጉ ሳምራዊን በሉቃስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ እንደምንመለከተው ደጉ ሳምራዊ አምጥቶ ያንን የታመመውን ሰው ይህንን ሰው እያስታሙልኝ በምመለስበት ጊዜ ዋጋህን እከፍላለሁ ብሎ አይደለ ሄደው። ተመልከቱት። ደጉ ሳምራዊ ይዞት የመጣው ይሄ ህሙሙ ሰውነታችን እሱ እኮ ነው። በእውነቱ ኃጢአት በየጊዜው የሚያደባያት ነፍሳችን በየጊዜው እሷን ስናሳክም አይደለም እንኖረው። ለምን? ዋጋችንን እሱ በሚመጣበት ጊዜ ይከፍለናል ብለን ስለምናምን። ደጉ ሳምራዊ ቃል ስለገባልን እኮ ነው ወገኖች። እግዚአብሔር ዳግመኛ ይመጣል። ዛሬ በጉቦ፣ ዛሬ በስልጣን በመበደል፣ ዛሬ የሰው ገንዘብ በመቀማት፣ ዛሬ የሰራተኛ ደሞዝ በማስቀረት፣ ዛሬ በስርቆት በማጭበርበር፣ በሌላም ሰውን የምትጎዱ ሰዎች እግዚአብሔር ይመጣል። ዛሬ በአመንዝራነት፣ ዛሬ በሐሰት፣ ዛሬ ሰውን በመክሰስ፣ ዛሬ ሰውን በማሳጣት፣ ዛሬ አድማ በመስራት የታወቃችሁ ኑሯችሁን የመሰረታችሁ ሰዎች፣ ኑሯችሁን ያሟሟቃችሁ ሰዎች እግዚአብሔር ይመጣል። ዛሬ እግዚአብሔር በሾማችሁ ገንዘብ ላይ ሳትታመኑ ብቻችሁን እየበላችሁ ያላችሁ ሰዎች እግዚአብሔር በዚች ቀን ይመጣል። ዛሬ የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያን ተብላችሁ ተጠራችሁ እንጂ ክርስቲያን ተብሎ ከመጠራት በስተቀር ሌላ ምንም ስራ ያላደረጋችሁ፣ ሌላ ምንም በጎ ነገር ያልተገኘባችሁ ክርስቲያኖች እግዚአብሔር እኮ ይመጣል በሉ። ክርስቲያኖች ዛሬ ክህነታችሁን መነገጃ ያደረጋችኋት ወንጌልን ለመብል ለሆድ መሙያ እንጂ ለአገልግሎት ጻድቃንን ወደ መንግሥተ ሰማያት ለመጥራት ያላደረጋችኋት፣ ዛሬ ንስሐ ሳትገቡ ንስሐ ግቡ ብላችሁ የሰበካችሁ ወይም ደግሞ ንስሐ ግቡ ብለን የሰበክን ሁላችንም እናስብ፣ ቆም ብለን እንመልከት። እግዚአብሔር ይመጣል። ዛሬ በስጋው በደሙ የቀለዱ ሰዎች እንደቀለዱ አይቀሩም። እግዚአብሔር ይመጣል። ዛሬ መቅደሱን ለስጋዊ ጥቅም ብቻ የተጠቀሙበት ካህናት ካሉ እግዚአብሔር ይመጣል። በእውነት ዛሬ በመንፈሳዊ ሹመት ተጠግተው በመንፈሳዊ ሹመት ገብተው ስጋዊ ሀብት የሰበሰቡ ሰዎች እግዚአብሔር ይመጣል በሏቸው። እግዚአብሔር ይመጣል። ክርስቲያኖች ጻድቃን ደስ ይበላችሁ። በእውነት እንደ ቃሉ የምትኖሩ ሰዎች ደስ ይበላችሁ። በትዳራችሁ የተፈተናችሁ ተፈትናችሁም ያለፋችሁ ሰዎች ደስ ይበላችሁ። ልጆቻችሁን በመልካም አስተዳደግ ያሳደጋችሁ ደስ ይበላችሁ። ዛሬ በዓለም ላይ ስለ ክብሩ ስለ ክርስቶስም ብላችሁ መከራ እየተቀበላችሁ ያላችሁት፣ ዛሬ ስለ ሃይማኖታችሁ የተፈናቀላችሁ፣ ዛሬ ስለ ሃይማኖታችሁ አንገታችሁን እስክትሰጡ ድረስ ለእግዚአብሔር የታመናችሁ፣ ዛሬ በገንዘባችሁ ላይ የታመናችሁ፣ ምጽዋት እየሰጣችሁ አስራት በኩራት እያወጣችሁ ያላችሁ ደስ ይበላችሁ። ዛሬ ቀን የጎደለባችሁ ሃይማኖቴ ከሚጎል ሆዴ ጉደል ብላችሁ፣ ሃይማኖቴን ከማጣ ሀብቴን ልጣ ብላችሁ፣ በሰማይ ያለኝን ክብር ከምለቅ፣ በሰማይ ያለኝን የክብር ዙፋን ከማጣ ከምለቅ፣ በምድር ያለኝን ሹመትና ሽልማት ባጣ ይሻለኛል ብላችሁ የተዋረዳችሁ፣ አንገታችሁን የደፋችሁ ደስ ይበላችሁ። እግዚአብሔር ይመጣል ወገኖች፣ ይመጣል። ዛሬ ይህንን እናስታውሳለን። አምላካችን ኢየሱስ ክርስቶስ ይመጣል ብላ ቤተክርስቲያናችን ታስታውሳለች። ይህንን ነው ዛሬ የምናስታውሰው። እንግዲህ በዚህ ቀን ሁለት ነገሮች ብቻ ነግሬያችሁ ልጨርስ። ደቀ መዛሙርት ክርስቶስን ንገረን፣ የመምጣትህ ምልክቱ ምንድን ነው? የዓለምስ መጨረሻ ምልክት ምንድን ነው? ብለው ሁለት ጥያቄ ነበር የጠየቁት። ማቴዎስ ምዕራፍ 24 ቁጥር 2 ላይ እንደምንመለከተው ይህንን መሰረት በማድረግ ዛሬ ምዕመናን ወደ ንስሐ አባቶቻቸው ቤት ይሄዳሉ። ንስሐ አባቶቻቸው ዘንድ ይሰበሰባሉ። ለመብል ለመጠጥ አይደለም እንዳስለመድ ነው። አሁን እንደው ዝም ብለን እንደ ተራ ነገር እንደምናየው ንገረን፣ ጌታ መቼ ይመጣል ለማለት ነው ክርስቲያኖች መሄድ ያለባቸው አባታችሁ ዘንድ። ሂዱ ክርስቲያኖች፣ አባቶቻችሁን ጠይቁ፣ የዓለም ፍጻሜ ምልክት ምንድን ነው ብሏቸው። ሂዱ ክርስቶስ መቼ ይመጣል ብሏቸው። ሂዱ ክርስቶስ በመጣ ጊዜ ለጻድቃን ምን ይደረግላቸዋል ብሏቸው። ሂዱ ክርስቶስ በመጣ ጊዜ እንዳናፍር ምን እናድርግ ብሏቸው። የምንሄደው ለዚህ ነው። አንዱ ምክንያታችን ወደ ንስሐ አባቶቻችን የምንሄድበት ምክንያት። ሁለተኛው ሰንበትን እንድናከብር የተደረግንበት በዚህ ቀን ምክንያት ነው። ጌታ የሚመጣው በሰንበት ነው።
እና በሰንበት ወደ ቤተ መቅደስ ሁሉ ጊዜ የምንገሰግሰው ጌታ የሚመጣው በዕለተ ሰንበት ነው እና በዚህች ቀን ነው ወደ ሰማይ ይዞ ነው የሚያደርገው። አዲስቱ ኢየሩሳሌም ከሰማይ ስትወርድ የምትታየውን በዚህ ቀን ነው። እንዴት ደስ ይላል በእውነት። የደመወዝ ቀን ነው ለጻድቃን ይሄ ቀን ነው እውነት ለመናገር። ለኃጥአን ግን በእርግጥ በአንጻሩ ደግሞ የፍርድ ቀን ነው። የፀሐይ መውጣት ለሌባ ይመቸዋልን? በእውነት የክርስቶስስ መምጣት ለኃጥአን ይመቻቸዋልን? ይስማማቸዋልን? ይናፍቆታልን? ያንን ቀን ሊሆን አይችልም። የፀሐይ መውጣት ጅቦችን ወደ የገደላቸው ያስገባቸዋል፣ ሰዎችን ደግሞ ወደ የስራቸው ያሰማራቸዋል አይደል እንዴ? የፀሐይ መውጣት ጨለማውን ያርቀዋል። የፀሐይ መውጣት ዱሩን ገደሉን ግልጥልጥ አድርጎ ያሳየዋል። የፀሐይ መውጣት ተራራውንም በተራራነቱ ሜዳውንም በሜዳነቱ ሸለቆውንም በሸለቆነቱ እንድናየው እንድናውቀው ያደርገናል። የክርስቶስን መምጣት ልክ እንደዚያ ነው። ኃጥአንን ከነስራቸው ይገልጣቸዋል፣ ጻድቃንን ደግሞ እንዲሁ ስራቸውን ይገልጥላቸዋል። ዛሬ እነዚህ ኃጢአተኞች ተብለው በዓለም ዘንድ የተገለሉት፣ ዛሬ የተተፋባቸው፣ ዛሬ የተሰደዱት፣ ዛሬ የተፈናቀሉት፣ ዛሬ ስለ ክርስቶስ የተጠሉት፣ ዛሬ በየአደባባዩ የተገረፉት፣ የታሙት፣ ዛሬ ስለ ሃይማኖታቸው ሌላ ምንም ምክንያት ሳይኖራቸው ስለ ሃይማኖታቸው ዋጋ እየከፈሉ ያሉት እነሱ የጽድቅ አክሊል ደፍተው ያን ጊዜ ይገለጣሉ። ዛሬ በስውር የሚጸልዩ፣ ዛሬ በስውር የሚጾሙ፣ ዛሬ በየቤታቸው ሆነው እግዚአብሔርን በፍጹም ንጽሕና የሚያመልኩ ባለትዳር ይመስላሉ ግን እንደ ባህታዊ ይኖራሉ። ዓለማዊን ይመስላሉ ግን እንደ መናኝ ይኖራሉ። ዛሬ በእውነቱ እነዚያ በተሰወረ ሁኔታ ውስጥ ሆነው እግዚአብሔርን እያገለገሉ ያሉ ቅዱሳን በተገለጠ መቅደስ አይደለ በተሰወረው መቅደስ ሆነው እያገለገሉ ያሉ እነዚያ ሁሉ ይገለጣሉ በዚያች ቀን። ያች ቀን የመገለጥ ቀን ናት። ክርስቲያኖች ኃጥአን ይፈረድባቸዋል። ለኃጥአን የማትስማማቸው የማይወዷት ቀን ናት ያች ቀን። ምክንያቱም ለኃጥአን የፍርድ ቀን ናት። ቅድም የሰርግ ቀን ብያቸዋለሁ አይደል? ሁለተኛ ስሙ የፍርድ ቀን ነው ይሄ ቀን። ኢየሱስ ክርስቶስ ይመጣላ። ጻድቃንን በቀኙ ኃጥአንን በግራው አቁሙ፣ ይፈርድባቸዋል፣ ይፈርድላቸዋል ተብሎ አይደል የተጻፈው? በማቴዎስ ወንጌል ምዕራፍ 25 ቁጥር 46 ላይ ስትመለከቱ የኃጥአን ፍርዳቸው እንዴት ይዘገንናል በእውነት። ኃጥአንንም ወደ ዘላለም እሳት ሂዱ አላቸው። ወይም እሳቱ ወደማይጠፋበት ትሉም ወደማያንቀላፍበት ጽኑ መከራ ወዳለበት ቦታ ሰደዳቸው እኮ ነው የሚለው። ክርስቲያኖች የኃጥአን ፍርዳቸው ምንኛ ከባድ ነው በእውነት። በዚህች ቀን ለኃጥአን የሚተላለፍባቸው ፍርድ ምንኛ አስጨናቂ ነው። ክርስቲያኖች እስኪ ተመልከቱት። በዚህች ቀን ኃጥአን ይወቀሳሉ። ዛሬ ጻድቃን መስለው በቤቱ የሚኖሩት፣ ዛሬ በጎ ስራ የሰሩ መስሏቸው በእግዚአብሔር ፊት የሚመጻደቁት፣ ዛሬ ብንነግራቸው፣ ዛሬ ወንጌል ቢነግራቸው፣ ዛሬ ቃሉ ቢነግራቸው፣ ዛሬ ካህናት ቢመክሯቸው አልሰማ ያሉ እነዚያ ሰዎች ያን ጊዜ ግን በወቀሳ ቃል ይናገራቸዋል። ብራብ ያላበላችሁኝ፣ ብጠማ ያላጠጣችሁኝ፣ ብታረዝ ያላለበሳችሁኝ፣ ድውይ ብሆን ያልጠየቃችሁኝ፣ ብታሰር ደግሞ ያላስፈታችሁኝ፣ ብታረዝ ያላለበሳችሁኝ ብሎ እንዲሁ ኃጥአንን በወቀሳ ቃል ይናገራቸዋል። ተመልከቱት። ጻድቃንን ደግሞ በአንጻሩ ይመርቃቸዋል የሚለው ተመልከቱት። ይች ቀን የፍርድ ቀን ናት ያልኳችሁም ለዚህ ነው። በጻድቃንና በኃጥአን መካከል ድንበር ይለያል ማለት ነው። እንዳሁኑ ተደበላልቀን አይደለም የምንኖረው፣ ለይተን ነው የምንኖረው። በኃጥአንና በጻድቃን መካከል ድንበር ይለያል። በዓለምና በክርስቲያኖች መካከል ድንበር ይለያል ማለት ነው። ዛሬ በሕይወት እያሉ ክርስቶስን ያገለገሉት፣ ያንን በሽተኛ ሆኖ ያገኙትን ክርስቶስን ያገለገሉት፣ የጠየቁት፣ ከቁስሉ ያጠቡት፣ ዘይት ያፈሰሱለት እነዚያ ሰዎች በዚህች ቀን ይሸልማሉ። ያን የክርስቶስ ተርቦ መጥቶ ቤታቸው ስመ እግዚአብሔር ጠርቶ ወይም ከድሆች እንዳንዱ ሆኖ ከታናናሾች እንዳንዱ ሆኖ ባገኙት ጊዜ ይህን ማብላት ክርስቶስን ማብላት ነው ብለው ያበሉ ሰዎች፣ ይህን ማልበስ ክርስቶስን ማልበስ ነው ብለው ለታረዘው ሰው የራሩለት ሰዎች፣ እስረኛውን የጠየቁት እነዚያ ሰዎች ዛሬ በዚች ቀን ይሸለማሉ። ክርስቲያኖች ዛሬ በዚህ ቀን ፀሐይ ልታበራልን ከምትችለው በላይ የሆነ ብርሃን ይገለጥልናል። ለጻድቃን ብርሃናቸው የሆነው ኢየሱስ ክርስቶስ ይገለጣል። በሱ ብርሃንነት መመልከት ይጀመራል። ክርስቲያኖች የተወደዳቸው የእግዚአብሔር ቤተሰቦች ይህች ቀን እግዚአብሔር በክብር የሚገለጥባት ቀን ናት። እግዚአብሔር በክብር የሚገለጥ ክብሩ ሁሉ የሚገለጥባት ቀን ናት። ታስታውሳላችሁ፣ ወደ ዓለም በመጣ ጊዜ ኢየሱስ ክርስቶስ እንደምን ባለ ሁኔታ ዓለም እንደሸኘችው ታውቃላችሁ። ገርፈዋለች፣ አስረዋለች። ፈጣሪዋን እኮ ነው ተመልከቱት። ከሰዋለች፣ ሎቱ ስብሐት። ወደ መቃብርም አውርደዋለች፣ ሎቱ ስብሐት። ስንናገረው የሚከብድ ብዙ መከራን እንዲቀበል አድርገዋለች። በመከራ እንጂ በደስታ አልተቀበለችውም ዓለም። እንዲህም ሆኖ የሸኘችውን ዓለም ለማዳን ለመዋጀት ነው እና የመጣው የዋጃትን ቤተ ክርስቲያን እንደገና
ወደ ክብር ይዟት ይወጣ ዘንድ በአብ ቀኝ ተቀምጦ የታየላትን ቤተክርስቲያን በክብር ደግሞ ይዟት ይገለጥ ዘንድ ይዟት ያደርግ ዘንድ ኢየሱስ ክርስቶስ ዳግመኛ ይመጣል።